ጤና ይስጥልኝ ውድና የተከበራችሁ የወረሂመኖ ሚዲያ ተከታታዮች ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን ይዘን ቀርበናል። ከፕሮግራሞቻችን ጋር አብራችሁኝ እንድትቆዩ እየጋበዝኩኝ ርዕሶቹን አስቀድማለሁ። የታላቁ ህዳሴ ግድብ ብሔር ብሔረሰቦች በጋራ ሆነው ያሳኩት የህብረትና አንድነት ውጤት ነው ሲሉ ዶክተር አረጋዊ በርሄ ተናገሩ። የክልሉ ከፍተኛ መሪዎች በደቡብ ወሎ ዞን ጊምባ ከተማ ከተለያዩ የህብረተሰብ ክፍሎች ጋር ምክክር አካሄዱ። ለውጭ ገበያ ከቀረበው የኤሌክትሪክ ኃይል ከ46 ሚሊዮን ዶላር በላይ ገቢ ተገኘ። በደቡብ ወሎ ዞን ለገሂዳ ወረዳ የነዳጅ ክምችት ለዓመታት ጥቅም ላይ ሳይውል መሬቱን እየበከለ መሆኑ ተነገረ። የምዕራብ አፍሪካዊቷ ሀገር የቤኒን ወታደሮች ፕሬዝዳንት ፓትሪስ ታሎንን ከስልጣን ማውረዳቸውን ይፋ አደረጉ። ቤተ ክርስቲያኗ ከሻቢያ ጋር በማበሯ እርምጃ ተወስዷል ሲል የስዊድን ደህንነት አገልግሎት አስታወቀ። ወደ ዝርዝር መረጃዎቹ አልፋለሁ። የኢትዮጵያ ታላቁ ህዳሴ ግድብ ብሔር ብሔረሰቦች በጋራ ሆነው ያሳኩት የህብረትና አንድነት ውጤት ነው ሲሉ የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት ዋና ስራ አስፈጻሚ ዶክተር አረጋዊ በርሄ ተናገሩ። ዶክተር አረጋዊ በርሄ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ እንዳሉት የታላቁ ህዳሴ ግድብ በኢትዮጵያውያን የጋራ ርብርብ ጥረት እውን ሆኗል ብለዋል። ህዝቡ በቦንድ ግዥ፣ በገንዘብ ስጦታ፣ በጉልበት፣ በጥሬ ዕቃ ድጋፍ በማድረግ ስፖርታዊ ውድድሮችን ጨምሮ በተለያዩ ገቢ ማሰባሰቢያ መንገዶች ለታላቁ ህዳሴ ግድብ ግንባታ መሳካት ትልቅ አስተዋጽኦ ማበርከቱን ተናግረዋል። በተለያዩ ክልሎች ሲዘዋወር በቆየው የህዳሴ ግድብ ዋንጫም ከፍተኛ የገንዘብ ድጋፍ ተገኝቷል ያሉት ዋና ስራ አስፈጻሚው ግድቡ በራስ አቅም እውን እንዲሆን አይነተኛ ሚና መጫወቱን ጠቁመዋል። ለታላቁ ህዳሴ ግድብ ግንባታ ከቦንድ ሽያጭ በገንዘብ ስጦታ 8100A በሚል በተዘጋጀው የገቢ ማሰባሰቢያ መንገድን ጨምሮ ከተለያዩ ገቢ መሰብሰቢያ አማራጮች በጥቅሉ ከ24 ቢሊዮን ብር በላይ ከህዝቡ ድጋፍ መደረጉን ተናግረዋል። በክልሎች ሲዘዋወሩ በቆየው ዋንጫ አማካኝነት 6.8 ቢሊዮን ብር ገቢ መሰብሰቡን አመልክተው ይህም የህብረትና አንድነት ውጤት ነው ብለዋል። በአድዋ ጦርነት ብሔር ብሔረሰቦች በህብረት ታግለው አኩሪ ድል አስመዝግበዋል ያሉት ዶክተር አረጋዊ በርሄ የታላቁ ህዳሴ ግድብ ብሔር ብሔረሰቦች በጋራ ያሳኩት ዳግማዊ አድዋ ነው ሲሉ ተናግረዋል። ፕሮጀክት ጽህፈት ቤቱ የታላቁ ህዳሴ ግድብ ዋንጫን ለገቢ ማሰባሰቢያ መርሃ ግብር ከፌዴሬሽን ምክር ቤት መረከቡን አስታውሰው የግድቡ ግንባታ በመጠናቀቁ ዋንጫው በ20ኛው የብሔር ብሔረሰቦች ክብረ በዓል ላይ ለፌዴሬሽን ምክር ቤት እንደሚመለስም አስረድተዋል። ኢትዮጵያውያን ከተባበሩ የማያሳኩት የልማት አጀንዳ እንደሌለ የታላቁ ህዳሴ ግድብ ማሳያ ነው ያሉት ዋና ስራ አስፈጻሚው ሌሎች የልማት ግቦችንም ለማሳካት የሚደረገው ርብርብ ሊጠናከር እንደሚገባም አጽንኦት ሰጥተዋል። አይቻልም የሚለው አስተሳሰብ ቦታ የሌለው መሆኑን የታላቁ ህዳሴ ግድብ ግንባታ ማረጋገጫ የሰጠ መሆኑንም ተናግረዋል። የክልሉ ከፍተኛ መሪዎች በደቡብ ወሎ ዞን ጊምባ ከተማ ከተለያዩ የህብረተሰብ ክፍሎች ጋር ውይይት አካሄዱ። በአማራ ክልል ከፍተኛ የሥራ ኃላፊዎች የተመራ ልዑክ በደቡብ ወሎ ዞን ጊምባ ከተማ አስተዳደር በወቅታዊ ክልላዊና ሀገራዊ የሰላምና የልማት ጉዳዮች ላይ ከተለያዩ የህብረተሰብ ክፍሎች ጋር ሲመክሩ ውለዋል። በምክክሩ በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ፣ በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ ፍስሐ ደሳለኝ፣ የደቡብ ወሎ ዞን ዋና አስተዳዳሪ አሊ መኮንን፣ በአካባቢው የሚንቀሳቀሰው የሀገር መከላከያ ሰራዊት እዝ አዛዥ ሌተናል ጄኔራል አሰፋ ቸኮልና ሌሎችም ከፍተኛ የሥራ ኃላፊዎች ተሳትፈዋል። በውይይት መድረኩ ከመቅደላ፣ ከተንታ እና ከለጋምቦ ወረዳዎች እንዲሁም ከጊምባና ከአቀስታ ከተማ አስተዳደር የተውጣጡ ልዩ ልዩ የህብረተሰብ ክፍሎች ተገኝተዋል። ለውጭ ገበያ ከቀረበው የኤሌክትሪክ ኃይል ከ46 ሚሊዮን ዶላር በላይ ገቢ ተገኘ። ባለፉት 4 ወራት ለውጭ ገበያ ከቀረበው የኤሌክትሪክ ኃይል ከ46 ሚሊዮን ዶላር በላይ ገቢ መገኘቱን የኢትዮጵያ ኤሌክትሪክ ኃይል አስታወቀ። የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተር ሞገስ መኮንን እንደገለጹት
ተቋሙ በሀገር ውስጥ ላሉ ከፍተኛ ኃይል የሚጠቀሙ ኢንዱስትሪዎች ለኢትዮ ጅቡቲ የምድር ባቡርና በማይኒንግ ዘርፍ ተሰማርተው ክፍያን በዶላር ለሚፈጽሙ አካላት እያቀረበ ነው ብለዋል። ከዚህም በተጨማሪ ለውጭ ኤሌክትሪክ ኃይል ፈላጊ ሀገራት የሚቀርብ ሲሆን በዋነኝነት ኬንያ፣ ጅቡቲና ታንዛኒያ እንደሚገኙበት ተናግረዋል። እንደ ኢትዮጵያ ዜና አገልግሎት ዘገባ በ2018 በጀት ዓመት ባለፉት ወራት ለኬንያ፣ ጅቡቲና ታንዛኒያ በሽያጭ ከቀረበ የኤሌክትሪክ ኃይል 46.8 ሚሊዮን የአሜሪካ ዶላር ገቢ መገኘቱን ገልጸዋል። በደቡብ ወሎ ዞን ለገሂዳ ወረዳ የነዳጅ ክምችት ለዓመታት ጥቅም ላይ ሳይውል መሬቱን እየበከለ መሆኑ ተገለጸ። በአማራ ክልል በደቡብ ወሎ ዞን ለገሂዳ ወረዳ ውስጥ በተፈጥሮ ምክንያት ከከርሰ ምድር በላይ መውጣት የጀመረው የነዳጅ ክምችት ከ7 ዓመታት በላይ ቢቆጠርም እስካሁን ድረስ ጥቅም ላይ እንዲውል አለመደረጉን የደቡብ ወሎ ዞን የማዕድን ሀብት ልማት መምሪያ አስታወቀ። እየባከነ ያለው ነዳጅ በአካባቢው ውሃዎችን እየበከለ መሆኑንም ተገልጿል። የመምሪያ ኃላፊው የማዕድን ስራዎች እና ፍቃድ አስተዳደር ቡድን መሪ የሆኑት አቶ ጀማል እንድሪስ ለቲክቫህ ኢትዮጵያ በሰጡት መግለጫ ዲፍዲፍ ነዳጁ መሬቱን ሰንጥቆ በመውጣት ላይ እንደሚገኝና ይሄው ነዳጅ በአካባቢው ያሉ ውሃዎችን እየበከለ መሆኑን አሳውቀዋል። ነዳጁ በትክክል ወደ ውጭ ወጥቶ መሬት ላይ እየታየና በተሰነጠቁ መሬቶች አማካኝነት የወጣው ነዳጅ በአካባቢው የሚገኙ ውሃዎችን እየበከለ ነው ብለዋል። አቶ ጀማል ይህን የነዳጅ ክምችት አዋጭነቱ ተጠንቶ ጥቅም ላይ እንዲውል ለማድረግ በተደጋጋሚ ለፌዴራል ማዕድን ሚኒስቴር ጥያቄ ሲያቀርቡ መቆየታቸውን ገልጸዋል። ከዚህ ቀደም በግልና በመንግስት ተቋማት የነዳጅ ክምችቱን ለመጠቀም ሙከራዎች ሲደረግ እንደነበር ተናግረዋል። በ2011 ዓመተ ምህረት የማዕድን ሚኒስቴር ጉዳዩ ላይ ውይይት አካሂዶ ጥናት ለማካሄድ እቅድ እንደያዘ ቢገልጽም ከዚያ በኋላ ግን ምንም አይነት እንቅስቃሴ አለማድረጉን አቶ ጀማል አብራርተዋል። አቶ ጀማል እንደገለጹት ሀብቱን ጥቅም ላይ ለማዋል የሚያስችል ስልጣን የተሰጠው ማዕድን ሚኒስቴር ብቻ በመሆኑ የዞኑና የወረዳው ሚና የሚመለከታቸው አካላት ትኩረት እንዲሰጡና ጥናት እንዲያደርጉ ግፊት ማድረግ ብቻ ነው ብለዋል። ይህን የተፈጥሮ ሀብት ጥቅም ላይ ለማዋል መስራት የሚችለውና በአዋጅ መብት የተሰጠው ማዕድን ሚኒስቴር በመሆኑ በአቅም ደረጃም ቢታይ ወረዳው አይችልም ብለዋል። ወሎ ዩኒቨርሲቲ ከዚህ ቀደም ባለሙያዎችን ልኮ ምልከታ በማድረግ ነዳጅ መሆኑን አረጋግጠዋል። በወቅቱ ባለሙያዎቹ ነዳጁ ወደ ውጭ የወጣው አካባቢው በተዳከመ የመሬት ፋውልት ምክንያት መሆኑን አስረድተዋል። በአሁኑ ወቅት የአካባቢው ማህበረሰብ በተሰነጠቀው መሬት የሚፈሰውን ዲፍዲፍ ነዳጅ ለምሽት መብራትነት በኩራዝ በባህላዊ መንገድ እየተጠቀመበት መሆኑ ተጠቁሟል። በመጨረሻም ይህ ትልቅ የሀገር ሀብት ትኩረት ባለመሰጠቱ እየባከነ መሆኑና ጉዳዩ የሚመለከታቸው አካላት አስቸኳይ ትኩረት ሰጥተው እንዲሰሩበት ጥሪ ቀርቧል። የምዕራብ አፍሪካዊቷ ሀገር ቤኒን ወታደሮች ፕሬዝዳንት ፓትሪስ ታሎንን ከስልጣን ማውረዳቸውን ይፋ አደረጉ። ወታደሮቹ በብሔራዊ ቴሌቪዥን ባስተላለፉት መልእክት ፕሬዝዳንቱን አውርደው ስልጣን መቆጣጠራቸውን አስታውቀዋል። በቤኒን የሚገኘው የፈረንሳይ ኤምባሲ እንደገለጸው በፕሬዝዳንቱ መኖሪያ አካባቢ የተኩስ ድምፅ ተሰምቷል። የሀገሪቱ ወታደሮች የህገ መንግስቱን ተግባራዊነት እንዳገዱ ገልጸዋል። በተጨማሪም የቤኒን አየር ክልል ከበረራ ውጭ የተደረገ ሲሆን የድንበር አካባቢዎች እንቅስቃሴም ታግዷል። ወታደራዊ አዛዡ ሌተናል ኮሎኔል ቲግሪ ፓስካል ወታደራዊ የሽግግር ካውንስል መሪ ሆነው መሾማቸው ተገልጿል። የ67 ዓመቱ ፕሬዝዳንት ፓትሪስ ታሎን ሁለተኛውን የስልጣን ዘመናቸውን አጠናቀው በቀጣዩ ዓመት ሚያዝያ ላይ አስተዳደራቸውን እንደሚያስረክቡ እየተጠበቀ ነበር። ቤተ ክርስቲያኗ ከሻቢያ ጋር በማበሯ እርምጃ ተወስዷል ሲል የስዊድን ደህንነት አገልግሎት አስታወቀ። የስዊድን መንግስት በስዊድን ለኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሚያደርገውን ድጋፍ በማቋረጥ እርምጃ መውሰዱን አሳውቋል። የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በስዊድን ኤርትራ መንግስት ጋር ግንኙነት በመፍጠር በስዊድን የሚኖሩ ዜጎችን መብትና ነጻነት በሚጥስ ተግባር ላይ በመሳተፋቸው እንዲሁም መንግስት የሚሰጣቸውን ድጎማ በተዘዋዋሪ ለሻቢያ እንደሚያስተላልፉ የስዊድን ደህንነት አገልግሎት አረጋግጧል። ይህን ተከትሎም ከመንግስት ይሰጣቸው የነበረው ዓመታዊ ድጎማ እንዲቋረጥ መወሰኑን የስዊድን ሄራልድ አስነብቧል።
የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በስዊድን በዓመት እስከ 800,000 ክሮነር ወይም ደግሞ 85,100 የአሜሪካን ዶላር ገደማ ድጎማ በስዊድን መንግስት ስታገኝ መቆየቷን መረጃዎች ዋቢ በማድረግ ጋዜጣው አስነብቧል። ከሻቢያ ጋር ንክኪ ያለው ማንኛውም ግለሰብ፣ ቡድንና ተቋም በአውሮፓ ሀገራት እየታደነ ለፍርድ እየቀረበ ነው ተብሏል። አድማጮች፣ ለዛሬው የነበረኝ አዳዲስና ወቅታዊ መረጃዎች የሰማችሁትን ይመስላል። የወረሂመኖ ሚዲያን ላይክ፣ ሼር እና ሰብስክራይብ በማድረግ ለሌሎች ተደራሽ እንዲሆን በአክብሮት እየጠየቁ መልካም ጊዜን እየተመኘው በዚሁ እሰናበታለሁ።